በሰው ልጅ ታሪክ ውስጥ እንደ AK47 ጦር ሜዳን የገዛ መሳሪያ የለም። ነገር ግን የመሳሪያ ብቻውን አይደለም። ለግማሽ ክፍለ ዘመን በምዕራባውያንና በምስራቃውያን መካከል የነበረውን የቴክኖሎጂ ሽኩቻ ለታላላቅ መሳሪያዎች መመረት ምክንያት ሆኗል። ዛሬ ስለ AK47 ክላሽንኮቭ ጠበንጃ እና እሱን ሊፎካከሩ ስለመጡት ገዳይ መሳሪያዎች ታሪክ፣ አመራረትና ስርጭት በጥልቀት እንመረምራለን። እንደ አውሮፓውያን አቆጣጠር 1947 በታላቋ በሶቪየት ህብረት በዛሬዋ ሩሲያ በሚካኤል ክላሽንኮቭ ተፈጠረ። ይህ AK47 የተባለው ሩሲያ ሰራሹ መሳሪያ በማናቸውም አየር ንብረት ከበረሃ አሸዋ እስከ ሳይቤሪያ ቀዝቃዛማ ቦታ የማይበላሽ መሆኑ ልዩ ያደርገዋል። ዛሬ በዓለም ላይ ከ100 ሚሊዮን በላይ የAK ዝርያዎች አሉ። በብዛት የሚመረተው በሩሲያ፣ ቻይና እና በሰሜን ኮሪያ ሲሆን በአፍሪካና በመካከለኛው ምስራቅ በስፋት ጥቅም ላይ ይውላል። ውድ የቻናላችን ተከታታዮች እንዲህ ያለ አጓጊ ወታደራዊ ትንታኔ ወይንም ዶክመንተሪዎች እንዲደርሳችሁ ሚሊተሪ ባላንስ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ዕውቀት ኃይል ነው። እስቲ ወደ ቀሪው የቪዲዮ ክፍል እንመለስ። እንደ አውሮፓውያን አቆጣጠር በ1960ዎቹ የአሜሪካው ዩጂን ስቶነር ተፈጠረ። በቪየትናም ጦርነት የAK47 ዋነኛ ተቀናቃኝ ነበር። ነገር ግን እንደ AK47 ሲነጻጸር ቀላልና እጅግ በጣም ትክክለኛ አኩሬት ያለው ነበር። ነገር ግን እንደ AK47 ቆሻሻ ሆነ ፈሳሾችን አይችልም። በእጅጉም ቶሎ ማጽዳትን ይፈልግ ነበር። ይህ ዩጂን ስቶነር የተባለው መሳሪያ በአሜሪካ በኔቶ አገራትና በእስራኤል በስፋት ጥቅም ላይ እየዋለም ይገኛል። እንዲሁም የጀርመን ሰራሹ መሳሪያ AK4016 የAKን ጥንካሬ የM16ን ትክክለኛነት አጣምሮ የያዘ የጀርመን ጥበብ ነው። በዚህ በላይ ኦሳማ ቢንላደንን ለመግደል ጥቅም ላይ የዋለው ይህ መሳሪያ ነበር። ይህ AK416 የተሰኘው መሳሪያ እንደ AK47 ያሉ መሳሪያዎችን ጥንካሬና ብቃትን አጣምሮ የያዘ በልዩ ኃይሎችም ዘንድ የሚመረጥ ለማንኛውም ተልዕኮ የሚመች ዘመናዊ መሳሪያ ነው። እነዚህ መሳሪያዎች የሃያላን አገራት የቴክኖሎጂ የበላይነትና ፉክክርን ያሳያሉ። ሆኖም ዛሬ ላይ የጦር መሳሪያ ሽያጭ የፖለቲካ መሳሪያ ሆኖ ሩሲያ በAK47 አሜሪካ ደግሞ በM4 አማካኝነት ዓለምን ለሁለት ጎራ ከፍሎታል። ቻይናም በበኩሏ በዝቅተኛ ዋጋ የምታመርታቸውን የAK ኮፒዎችን የገበያውን ሚዛን እየቀየሩት ይገኛሉ። እስቲ አሁን ደግሞ ወደ ዋናው ርዕሳችን እንመለስ። ስለ AK47 ዝርዝር ቴክኒካዊ መረጃዎችን እንይ። AK47 ወይንም ክላሽንኮቭ ጠበንጃ ሙሉ እርዝመቱ 88 ሴንቲሜትር ወይንም 35 ኢንች አካባቢ ነው። የመሳሪያ ሙሉ ክብደቱ 3.47 ኪሎ ግራም ሲሆን ጥይት ተሞልቶበት ደግሞ 4.3 ኪሎ ግራምን ይመዝናል። ይህ ክብደት መሳሪያው በሚተኮስበት ጊዜ የሚፈጥረውን የመንቀጥቀጥ ኃይል ወይንም ሪኮይል ለመቀነስ ይረዳል። AK47 7.62 በ39 ሚሜ የሆነ ባለ ከፍተኛ ኃይል ጥይትን ይጠቀማል። በተለመደው የጥይት ካዝና ወይንም ማጋዚን 30 ጥይቶችን ገደማ ይወስዳል። እንደ አስፈላጊነቱ ደግሞ 40 ወይንም የክብ ቅርጽ ያለው 75 ጥይት የሚይዝ ካዝና ሊገጠምለት ይችላል። ይህ መሳሪያ ወይንም AK47 የተባለው ጠበንጃ ውጤታማነቱ ርቀቱን ኢላማውን በትክክል መምታት የሚችለው ከ350 እስከ 400 ሜትር ባለው ርቀት ነው። ጥይቱ እስከ 800 ሜትር ሊጓዝ ይችላል። ከ400 ሜትር በላይ ግን ትክክለኛነቱን እየቀነሰ ይሄዳል። አንዴ ጥይቱ ከተተኮሰ በኋላ ጥይቱ ሲተኮስ የሚፈጥረው ጋዝ ወደ ኋላ በመመለስ ቀጣዩን ጥይት ወደ መተኮሻው ክፍሉ ወይም ቻምበር እንዲገባ ያደርገዋል። ይህ ቴክኖሎጂ መሳሪያው ሳይቆራረጥ እንዲተኮስ ይረዳዋል።
ቀጥታ ወደ መተኮሻው መንገዶቹ ልሰዳችሁ። እነርሱም በሁለት ከፍለን እናያቸው። አንደኛውና የመጀመሪያው ሰሚ አውቶማቲክ ሲሆን ሁለተኛው ደግሞ ፉል አውቶማቲክ ብለን እንከፍላቸዋለን። የመጀመሪያውን ሰሚ አውቶማቲክ ብናይ የመጀመሪያ መቆለፊያውን ከፍተን አንድ ስቴፕ ወደታች ዝቅ አድርገን ቃታውን በሳብን ቁጥር አንድ ጥይት ብቻ ይተኩስልናል። ሁለተኛው ደግሞ ከመጀመሪያው ስቴፕ ወደታች ዝቅ ስናደርገው ቃታውን እንደያዝን ተከታታይ ጥይቶችን ያዘንባል። በደቂቃም እስከ 600 ጥይት የመተኮስ አቅም አለው። ይህ መሳሪያ አብረውት ሊገጠሙ የሚችሉ መሳሪያዎች ወይንም አታችመንቶች አሉት። እነሱም አንደኛው ሳንጃ በተለምዶኛ ሳንጃ ብለን የምንጠራው ቢላዋ ወይም ካራ፣ ሁለተኛው ደግሞ GP25 የተሰኘው የቦምብ መወርወሪያ እና ለሩቅ ርቀት ኢላማ የሚያግዙ መነጽሮች ወይንም ስኮፖች በጎን በኩል መግጠም ይቻላል። AK47 የመጋል ወይንም የመሞቅ አቅምና ጥንካሬ መቼ ይሞቃል ብለን ብንጠይቅ በደቂቃ ከ100 ጥይት በላይ በተከታታይ ወይንም ፉል አውቶማቲክ ከተኮስን በርሜሉ መጋልና መተንፈስ ይጀምራል። ነገር ግን AK47 ከ300 እስከ 400 ጥይት በተከታታይ ተኩሶበት እንኳን ሳይበላሽ የመስራት አስገራሚ ብቃት አለው። ይህ መሳሪያ ፈቶ ለመግጠም ምንም አይነት ተጨማሪ መሳሪያ ያስፈልገው። ይህ ለወታደሮች ተመራጭ ያደርገዋል። በመጀመሪያ የላይኛውን ክዳን ደስት ከቨር ማንሳት፣ ከዛ የመመለሻውን ስፕሪንግ ወይንም ሪኮይል ስፕሪንግ ማውጣት፣ ሶስተኛውና የመጨረሻው ተተኳሹን ክፍል ወይንም ቡሌት ካሪየር ወደ ኋላ ስቦ ማውጣት። ከዛ እነዚህን 3 ክፍሎች ብቻ በማውጣት በጨርቅና በዘይት በቀላሉ ማጽዳት ይቻላል። ጭቃ ወይንም አሸዋ ቢገባበት እንኳን ታጥቦ ወዲያውኑ ወደ ስራ መመለስ ይችላል። በአጠቃላይ AK47 የተሰኘው ለማንኛውም ተራ ወታደር በማንኛውም አስቸጋሪ ሁኔታ ውስጥ ያለምንም መበላሸት እንዲያገለግል ተደርጎ የተሰራ ነው። ብረት ለብረት በመሆኑ ለቅርብ ርቀት ጦርነት ለጥንካሬ ተወዳዳሪ የለውም። ማናቸውንም የሚሊተሪ መሳሪያዎች እንዲሰራላችሁ ከፈለጋችሁ የመሳሪያውን ስም ኮሜንት ላይ በማስቀመጥ ብዙ ጊዜ የተጻፈውን ወደ ለእናንተ በሚመጥን መንገድ እናቀርብላችኋለን። ይህ ሚሊተሪ ባላንስ ነው። ዕውቀት ኃይል ነው።